እንግዲህ ከዚህ ውስጥ 500 ሰው ምናምን አለ። እድሜ ልክ መኖር ትፈልጊያለሽ ወይ ብትባል አዎ ማትል ሴት አትኖርም፣ ወይ ደግሞ አዎ ማይል ወንድ አይኖርም። እናቱን ቀበረ፣ እህቱን ቀበረ፣ አባቱን ቀበረ፣ ወንድሙን ቀበረ፣ አጎቱን፣ አብሮ ያደጉትን ቀበረ፣ ሚስቱን ቀበረ፣ የልጅ ልጅ ቀበረ፣ ብቻውን ምድር ላይ ሁሉንም ቀበራቸው። እዚህ ምድር ላይ ለምንድን ነው የምኖረው? አንድ ቀን ከአልጋ ተነስቶ ወንበር ላይ ከአልጋ ተነስቶ ቁጭ ሲል ተነስቶ የሚነሳ የሚሄድበት ትርጉማት ህይወት ምንድን ነው? ትርጉሟ ለምንድን ነው ከአልጋ የምነሳው? ተመሳሳይ ኑሮ ለመኖር እንደተለመደው ወጥቼ ሰርቼ ገብቼ ወጥቼ ሰርቼ ገብቼ ወጥቼ ተነስቼ ድጋሜ ተኝቼ ድጋሜ ተነስቼ ዋይ! ይሄ ሰው እድሜ ልክ እንዲኖር የተፈረደበት ሰው። በነገራችን ላይ እኔ ስለ አንድ ነገር እግዚአብሔርን በጣም አመሰግነዋል። የእውነት እድሜ ልክ እዚህ ምድር ላይ የምትኖሪ ሴት ብትሆኚ ህይወት ምን ትመስል ነበር? እድሜ ልክ እዚህ ምድር ላይ የምትኖር ቢሆን አንተ ህይወት ምን ትመስል ነበር? በጣም ሲበዛ መጥፎ ነው። ባይዘው እድሜ ልክ መኖር ነገርኩ። በዚች 30 እና 40 60 80 ህይወትን እንደዚህ የተሰላችን እድሜ ልክ ብትኖሪ እድሜ ልክ ብትኖር ምን ሀፕን። በተለይ ምን ያሳስበኛል? የአንዳንድ ሰዎች እድሜ ልክ መኖር ያሳስበኛል። ምናልባት እንደኔ አይነቱ ኃጢአተኛ ሊሆን ይችላል። እድሜ ልክ መኖር በጣም ከባድ ነው። እግዚአብሔር ይሄንንም ስለሚያውቅ እድሜ ልክ አንኖርም። የሆነ ያህል እድሜ ትኖራለህ፣ ከዛ በኋላ ትሞታለህ። ህይወት ይሰለቻል። ተመሳሳይ መውጣት፣ መግባት፣ መሄድ፣ መመለስ። አንድ ያላገባች ቤተሰብ አለችኝና ምን አለችኝ? በቃ ሰለቸኛ ሆናለች። በቃ ይመጣልያ፣ ትሞክራለህ፣ ሴክስ ታረጋለህ፣ ትለያለህ፣ ትሞክራለህ፣ ትሄዳለህ ምናምን በቃ ሰለቸኛ። አሁን ገና ወንድ እኔ ጋር ሲመጣ በቃ መሰላቸት፣ በቃ ተስፋ መቁረጥ ጀመርኩ። ወንድ ባይጠጋኝ ደስ ይለኛል። ይሰለቻል። ባይዘው የአንዳንድ ጊዜ በቃ ተመሳሳይ መውጣት